ሰላም እንዴት ናችሁ? አሰላም አለይኩም ደህና ናችሁ ወይ? ዛሬ የፀጉር ቅባት ላሳያችሁ ማለት ነው። ያኔ ይሄ ቅባት ማለት ነው። ይሄ ሮዝመሪ ነው። ከዛ ሮዝመሪ ይሄንን እንትን ብያለሁ ማለት ነው። አውጥቻለሁ። ለእናንተ ነው የሰራሁት እኔ ባይ ዘ ወይ የፀጉር ችግር የለብኝም። ያው አልሐምዱሊላህ። ግን ለእናንተ ለእህቶች ማልሆን የለኝ አይደለ? እና ማርሸት ምናምን ስለሚጠቀሙት አሁን ላሳያችሁ ነው ማለት ነው። ባለፈ ላኪልን ስላላችሁ ስላልተመቸኝ በጣም ይቅርታ። አሁን አስቡት። ከዛ እዚህ ጋር አያችሁት አይደለ? ቆይ ካሜራው እንዲላርገው እንዲታያችሁ አያችሁት። እዚህ ጋር ሄል ወረቀት ቃር የንትን ይሄ ምንድነው? ግርፋ ይሄ ደግሞ ምንድን ነበር? ሌላ ሄላ ስሙ ጠፋብኝ። ከሙን ከዛ ቁርንፍድ ከዛ ደግሞ ይሄ ጥቁር ቅመም ድንብላል አያችሁት አይደል? ብዙም ታታበዙ እንደዚህ ባንዲ ታረጋላችሁ። ከዛ ዘይቱን ይሄው ዘይቱን የፈለጋችሁትን ዘይቱን ይሄው ዘይቱን ታመጣላችሁ ማለት ነው። አሁን አሳያችኋለሁ። እስከ መጨረሻው አብራችሁ ይቆዩ። ረመዳን ስለሆነ በዛ አጋጣሚ እንዴት ናችሁ? ደህና ናችሁ ወይ? እስከ መጨረሻው አሳያችኋለሁ ማለት ነው። ፀጉራችሁ ይበዛላችኋል። ከዛ ዞማ ይሆናል። ምክንያቱም እኔ ተጠቅሜው ሳይሆን አጠገብ ያሉት ጓደኞቼ ስለተጠቀሙትና ፀጉራቸው ስላደገ ፀጉራቸው ስለበዛ ወላሂ እና እስከ መጨረሻው አብራችሁ አሁን ይሄ ያያችሁት አይደለ? በዚች በሃይላንዷ ሁለት ነው የምናረገው ማለት ነው። ለሳምንት ስለምጠቀሙት ኢንሻአላህ እኔ መሞክረዋለሁኝ። ያው ግን በእርግጠኝነት ነው የምነግራችሁ ፀጉራችሁ ይበዛል፣ ፀጉራችሁ ይረዝማል። በጓደኞቼ ስላየሁት እኔ ምንም የሚዋሽ ነገር ወይም ለፎሎ ለሰብስክራይብ ምናምን ሳይሆን እውነተኛ ነገር ነው የምነግራችሁ ማለት ነው። እስከ መጨረሻው አብራችሁ ቆዩ። ይኸው ብረት ድስቱ ደግሞ እንደዚህ የተቃጠለው ያው የዚህ ስለሚሰራበት በቃ ሁሌም ዘይት ነው የሚጠበስበት፣ ሌላ ነገር አይሰራበትም። ለዛ ነው የተቃጠለው። ሰምታችኋል። አሁን በቃ እንደዚህ አድርጌ ዘፍዝፌ የዘፍዝፍ አድርጌ አያችሁ አይደለ? ሳቱ ቀዝቀዝ ያለ ለብ ያለ ነው እንደዚህ ማለት ነው። አበራለሁ። እዚህ ጋር ደግሞ ሻይ ጥጃለሁ። የሻይ ነገር አያችሁት? የጅንጅብል ሻይ ነው። ወላሂ ጉፋን በጣም ይዞናል እኔና ማርሸትና ግዴታ የጅንጅብል ሻይ መጠጣት አለብን እላችኋለሁኝ። እና እስከ መጨረሻው አብራችሁ ቆዩኝ። እሺ ፍቅሮች፣ ማሮች፣ የኔ ጠንበለሎች። እዚህ ጋር ደግሞ አያችሁት አይደለ? ጥቁር አዝሙድ እኛ ሀገራችን ለዲያቦ ነው የምንጠቀመው እና ጥቁር አዝሙድ ደግሞ ለብዙ መድኃኒቶች ይሆናሉ። እንደዚህ ሽት አድርጋችሁ ቢስሚላ ጨምሩት። ምክንያቱም ጥቁር መድኃኒት ነብያችን ሰለላሁ ዐለይሂ ወሰለም ራሱ መድኃኒት እንደሆነ ተናግረዋል። ግን አልሐምዱሊላህ ጥቁር መድኃኒት ይሄ ጥቁር አዝሙድ በተለይ ስለ ይሄ ሆዲያችሁን የሚያማችሁ ጥርሳችሁን የሚያማችሁ ምናምን በቃ ራሳችሁን የሚያማችሁ ምናምን በጥቁር አዝሙድ በማር እያረጋችሁ ጧጧት ብሉ። ኢንሻአላህ እንትን ይላችኋል፣ ይለቃችኋል። ኢንሻአላህ ከረመዳን በኋላ ራሱ ሌላ ቪዲዮ እሰራላችኋለሁ። የራስ ምታት ብዙ ነገሮች ባህላዊ መድኃኒቶች እሰራላችኋለሁ ማለት ነው። እኔ በጣም ራሴን በጣም ታመም ነበረ። ለ2 አመት ከ8 ወር ያህል አሞኝ ነበረ። እዚህ በዛጋ ከመጣው ማለት ነው። ያኔ 5ኛው ወር ብደርስ 3 አመት የመጣው በ8 ቀን የጀመረኝ ወላሂ። ግን አልሐምዱሊላህ ወላሂ ተሽሎኝ ያንን እኔን ያሻለብኝ ነገር ያኔ ያሻለኝ አላህ Subhanahu Ta'ala ነው። ግን ሰበቡን ማድረስ ግድ ስለሆነ አሳያችኋለሁ። እሱን ቪዲዮ ሰራላችኋለሁ። አሁን ረመዳን ያው ቢዚ አርጎል ነው ማለት ነው።